እንድንከፋፈል በውስጥ ያለው ሐሳብ ከአንድ እሁድ በፊት ያለፈው ሳምንት እሁድ አንድ እግዚአብሔር ሰው ነው እዚህ ቦታ ያገለገለን ከዛ በፊት ግን እግዚአብሔርን ስለመፍራት የጀመርነው ሐሳብ ነበር ዛሬ እንቀጥለዋለን ክብር ለኢየሱስ ይሁን እግዚአብሔርን ስለመፍራት የዛሬ 15 ቀን አካባቢ በዚህ ቦታ የእግዚአብሔርን ቃል ተምረን ነበር ዛሬ መስኡና ያለን መነሻ ጥቅሳችን ኢሳይያስ 33 ቁጥር 4 ነው ጻፉት ኢሳይያስ 33 ትንቢተ ኢሳይያስ ምዕራፍ 33 ቁጥር 4 ነው መነሻ ጥቅሳችን ፓስተር ቴዲ ያነብልናል በሁለቱም ትርጉሞች ነው የሚያነበው በቀድሞ ትርጉም ያነብልናል በአዲሱ መደበኛ ትርጉምም ያነብልናል እናንተ በትክክል የሚነበበውን ክፍል በራሳችሁ መጽሐፍ ቅዱስ ቼክ እንድታረጉ አሳስባችኋለሁ ከፍጅት ድምጽ ወገኖች ሸሹ በመነሳት አሕዛብ ተበተኑ አንበጣ እንደሚሰበሰብ ምርኳቹ ተሰበስባለች ኩብኩባም እንደሚዘል ሰዎች ይዘሉባታል እግዚአብሔር ባሪያም ተቀምጧልና ከፍ ከፍ አለ ጽዮንን በፍርድና በጽድቅ ሞላት የዘመንህም ጸጥታ የመድኃኒትህም ብዛት ጥበብና ዕውቀት ይሆናል እግዚአብሔርን መፍራት መዝገቡ ይሆናል መዝገቡ ነው ክብር ለኢየሱስ ይሁን ምናልባት የዚህን የኢሳይያስ 33ን ዋነኛ ሐሳብ ለማወቅ ከፈለጋችሁ ኢሳይያስ ይሄንን ትንቢት እየተናገረ ያለው በአሶር ላይ ነው ክብር ለኢየሱስ ይሁን አሶር በዚህ ይሄ ትንቢት በተነገረበት ጊዜ ብዙ አገሮችን በቀኝ ግዛት እየገዛ የነበረ ብዙ አገሮችን ወሮ ተቆጣጥሮ የነበረ ኃይለኛ መንግስት ነበረ በዚህ ጊዜ ይሄ ማለት በእስቂያስ ዘመን ማለት ነው በንጉስ እስቂያስ ዘመን ማለት ነው እና የአሶርን መንግስት ውድቀት ነው ኢሳይያስ እየተናገረ ያለው ክብር ለኢየሱስ ይሁን ሐሳቡን እንድትይዙት ብዬ ነው የአሶርን መንግስት ውድቀት ነው የሚናገረውና ከሱ ጋር ግን ተያይዞ ስለ ንጉስ እስቂያስ በአሶር መንግስት ጊዜ ይሁዳን ይመራ የነበረ ማለት ነው የይሁዳን መንግስት ይመራ የነበረ እስቂያስ የተባለው ንጉስ ደግሞ ሲናገር ስለሱ ቁጥር 4 ላይ ያለውን ይናገራል ቁጥር 4 ላይ ያለው የዘመነ ጸጥታ የመድኃኒት ብዛት እግዚአብሔርን መፍራት መዝገቡ ይሆናል ክብር ለኢየሱስ ይሁን ይሄ እስቂያስ የተባለው ንጉስ በይሁዳ ከነገሱ ነገስታቶች ውስጥ እግዚአብሔርን ይፈራ የነበረ ቅን ስራዎችን የሰራ የባዕድ አምልኮን እግዚአብሔር በሕጉ የከለከላቸውን እስራኤላውያኖች በእነሱ ማከል አድርገው ያመልኳቸው የነበሩትን የተለያዩ አማልክቶች ያስወገደና ቤተ መቅደሱን ያደሰ የጌታን ነገር ወደ ምድሪቱ ያመጣ መንፈሳዊ ታድሶ ያመጣ በጣም የተባረከ ንጉስ ነው ክብር ለኢየሱስ ይሁን እና ክፍሉ የሚያወራው ስለሱ ነው እንዲገባችሁ ብዬ ነው ማለት ዋና ሐሳቡ ካልገባችሁ መልእክቱ ሊገባችሁ አይችልምና የዘመን ጸጥታ ማለት እግዚአብሔር ለዚህ ሰውዬ ዘመን የሰጠው ሰላም ክብር ለኢየሱስ ይሁን በዚህ እሱ ይሁዳን በሚመራበት ጊዜ አሶርን የሚያክል ብዙ መንግስታትን ያሸነፈ መንግስት መጨረሻ ላይ መጥቶ የተሸነፈው ይሁዳን ለረጅም ጊዜ ከቦ የተወሰኑ የይሁዳን ከተሞች ከተቆጣጠረ በኋላ ኢየሩሳሌም ሳይደርስ እግዚአብሔር አንድ መልአክ ልኮ ከአሶር ነገስታቶች ውስጥ 185000 ወታደርን ገሎ የአሶርን ንጉስ ወደ አገሩ መልሶ ቤተ መቅደስ ለማምለክ ሲገባ የገዛ ልጆቹ ገደሉትና ይሄ ትልቅ መንግስት የተሸነፈው እስቂያስ በሚመራው መንግስት ላይ ሰራዊት ከላከ በኋላ ይሁዳን ከቦ ከቆየ በኋላ እግዚአብሔርን የሚፈራ በሱ መንገድ የሚሄድ ንጉስ ከኢሳይያስ ጋር ተነጋግረው ወደ እግዚአብሔር ሲጸልዩ እግዚአብሔርን በአሶር ላይ ጠላት አመጣለሁ አሶርን እበትናለሁ አባራለሁ አፈርሰዋለሁ ብሎ በዚህ ምክንያት ነው ታላቁ የአሶር ኢምፓየር የፈረሰው ወይም የተሸነፈው ክብር ለኢየሱስ ይሁን እና ስለ እስቂያስ ሲናገር የዘመኑ ጸጥታ የመድኃኒቱ ብዛት እግዚአብሔርን መፍራት የዚህ መዝገብ ዋነኛ ነገር ነው አዲሱ መደበኛ ትርጉም ወደሚለው ደግሞ እንሂድ ፓስተር ቴዲ አዲሱ መደበኛ ትርጉም እናንብበል እግዚአብሔር ባሪያም ተቀምጧልና ከፍ ከፍ አለ ጽዮንን በጽድቅና በፍትህ ይሞላታል እርሱ እሺ ቀጥል እሱ ለዘመንህ የሚያስተማምን መሰረት በነገራችን ላይ በኋላ ሳስተምረው በደም ይገባቸዋል እሱ እግዚአብሔር ለዘመን የሚያስተማምን መሰረት ክብር ለኢየሱስ ይሁን የሚያስተማምን የዘመን መሰረት ወይም
የዘመን አስተማማኝ ነገር በዘመን ሂደት ውስጥ ለሚገጥሙ ነገሮች በሙሉ አስተማማኝ መሰረት አስተማማኝ መመኪያ እግዚአብሔር እሺ ቀጥል የድነት የእውቀትና የጥበብ መዝገብ ይሆናል እሺ እግዚአብሔርን መፍራት የዚህ ሀብት ቁልፍ ነው እስቲ አንድ ጊዜ ጩና እግዚአብሔርን መፍራት የነዚህ ሁሉ ሀብቶች ቁልፍ ነው በለው አሁን በዚህ ሰውዬ ዘመን ላይ እግዚአብሔር ያመጣው ጸጥታ ለዚህ ሰውዬ ዘመን ችግር እግዚአብሔር የሰጠው መፍትሄ በዚህ ሰውዬ ላይ የተገለጠው ዕውቀትና ጥበብ ይሄን ሁሉ ነገር ጠቅልሎ የያዘው ዋነኛው እግዚአብሔር ይሄንን እንዲያደርግ መነሻ ያደረገው ንጉሱና ህዝቡ ላይ ያለ እግዚአብሔርን መፍራት ነበር ክብር ለኢየሱስ ይሁን ይሄ ዘመን ሰው ወደ እግዚአብሔር የተመለሰበት ዘመን ነው የስቅያስ ዘመን ብዙ ጣዖት አምልኮች ከእስራኤል የተወገዱበት መንፈሳዊ ታድሶ የመጣበት ቤተ መቅደሱ የተከፈተበት እንደገና በሙሴ ሕግና ሥርዓት ነገሮች የተበጁበት የተስተካከሉበት ዘመን ስለነበረ እግዚአብሔርን መፍራት ወደ ህዝቡ ገብቶ ነበር ክብር ለኢየሱስ ይሁን ማለት እግዚአብሔር ህዝቡን ልባቸውን ወደ ሕጉ መልሶ ስለነበር ከንጉሱ የተነሳ በዚህ ዘመን ይሄ ሁሉ በረከት ይሄ ሁሉ ብሌሲንግ በስቅያስ ዘመን የተገኘበት ትልቁ ምክንያት እግዚአብሔርን መፍራት የዚህ ሁሉ ሀብት ቁልፍ ነው ይላል አንድ ጊዜ ለምጽፉ ሰዎች ቀስ ብዬ ላጽፋችሁ እግዚአብሔርን መፍራት ማለት ምን ማለት ነው ጻፉ ትርጉሙን ጻፉ ምን ማለት ነው እግዚአብሔርን መፍራት ይሄ በጣም ወሳኝ ነው እግዚአብሔርን መፍራት በጣም ቀላል ዲፊኒሽን ነው መሰጣችሁ ቀለል ያለ ትርጉም ነው መሰጣችሁ እግዚአብሔርን መፍራት ማለት ጻፉ እየጻፋችሁ ነው መዝሙር 128 127 በቅንፍ 128 ቁጥር 1 ማለት ነው እግዚአብሔርን መፍራት ማለት ቴዲ ያነባዋል መዝሙር 127 በቅንፍ 128 ቁጥር 1 ማለት ነው እግዚአብሔርን መፍራት ማለት ምን ማለት ነው አንበባው ቴዲ እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ በቃ እግዚአብሔርን መፍራት ማለት በመንገዱ መሄድ ማለት ነው ይሄ ካይምሯችሁ እንዳይጠፋ እግዚአብሔርን የሚፈሩ ሁሉ በመንገዶቹ ምን የሚያደርጉ በሉት ጮክ በሉና በሉት በመንገዶቹም የሚሄዱ ምስጉን ናቸው ስለዚህ እግዚአብሔርን መፍራት መገለጫው እግዚአብሔርን መፍራት ምልክቱ እግዚአብሔርን መፍራት ምን ለማመድበት መንገድ ምንድነው ስትሉ በእሱ መንገድ መሄድ ነው የእግዚአብሔር መንገድ ምንድነው የእግዚአብሔር መንገድ ሲባል ምን ማለት ነው ኤርሚያስ 5:5 ሄዲ ኤርሚያስ ትንቢተ ኤርሚያስ ምዕራፍ 5 ቁጥር 5 ምን ማለት ነው በመንገዱ መሄድ ማለት የእግዚአብሔር መንገድ ሲባል ምን ማለት ነው ስለዚህ አሁን አንድ የተያዘ ነገር እየሰራን ነው እግዚአብሔርን መፍራት ማለት በምኑ መሄድ ነው ጮክ በሉና በሉት በመንገዶቹ መሄድ ማለት ነው መንገዶቹ ወይም መንገዱ ምንድነው ቴዲ ኤርሚያስ 5:5 ቶሎ በል የእግዚአብሔር መንገድና ቀስ ብለህ የእግዚአብሔር መንገድና ያምላካቸውን ሕግ ያውቃሉና ምን ማለት ነው የእግዚአብሔር መንገድ ማለት ባጭሩ ያምላክ ምን ማለት ነው ሕግ ማለት ነው የአምላክ ሥርዓት ማለት ነው ባጭር ቃል የእግዚአብሔር ቃል ማለት ነው አሜን ስለዚህ እግዚአብሔርን መፍራት ማለት ነገሮችን እንደ እግዚአብሔር ቃል ማድረግ ማለት ነው እንደ እግዚአብሔር ቃል መኖር ማለት ነው እንደ እግዚአብሔር ቃል መንቀሳቀስ ማለት ነው ስለዚህ እግዚአብሔርን መፍራት በሁለት ቃል እንግለጠው አታርጉ የተባልነውን አለ ማድረግ ነው አድርጉ የተባልነውን ማድረግ ነው እደግመዋለሁ ስለዚህ እግዚአብሔርን መፍራት ማለት ቃሉ አታድርጉ ያለንን አለ ማድረግ ብቻ አይደለም ቃሉ አድርጉ ያለንን ማድረግ ጭምር ነው ከኔ ጋር ናችሁ ለምሳሌ እርስ በርሳችሁ ምን በሉ ተዋደዱ ይሄንን ቃል ማድረግ በእግዚአብሔር የዚህ ቃል ሥርዓት መኖር ነው ይሄን ማድረግ ደግሞ በተዘዋዋሪ እግዚአብሔርን ለዚህ ነው ኤፌሶን 5 ላይ ሚስቶች በእግዚአብሔር ፍርሃት ለባሎቻችሁ ምን በሉ ተገዙ ምን ማለት ነው ሚስቶች እንዲገዙ ሲያዛቸው የኤፌሶን ጸሐፊ እንዲገዙ የሚያነሳሳቸው በክርስቶስ ፍርሃት ማለት የምትገዙት
ከባሎቻችሁ ስላነሳችሁ ወይ ባሎቻችሁን ስለምትፈሩ ሳይሆን ትእዛዙን የሰጠውን እግዚአብሔር የምትፈሩ ከሆነ እሱን እንደምትፈሩት የምታሳውቁት መፍራታችሁን የምታሳዩት ነገሩን እሱ እንዳላችሁ በማድረግ ነው ክብር ለኢየሱስ ይሁን ምን ማለት ነው ያንን ስርዓት መታዘዝና እግዚአብሔርን መፍራት የተያዙ ናቸው ስለዚህ አንድ ሚስት ለባሏ ስትገዛ ባሏን ስለምትፈራ ብቻ ሳይሆን ህጉን የሰጠውን እግዚአብሔር ስለምትወድና ህጉን የሰጠውን እግዚአብሔር ስለምታከብር ጭምር ነው ስለዚህ ምን ተታዘዛቸው የእግዚአብሔርን ቃል ስናደርግ በእግዚአብሔር ቃል ትእዛዝ መኖር በእግዚአብሔር ቃል ስርዓት መኖርና እግዚአብሔርን መፍራት የተገናኘ ነገር ነው ክብር ለኢየሱስ ይሁን አሁን ይሄን የሚያክል ከመጣው እግዚአብሔርን መፍራት በጣም ወሳኝ ነገር ነው ወሳኝ ነው በነገራችን ላይ እግዚአብሔርን እማትፈሩ ከሆነ አለመፍራታችሁን ራሱ ፍሩት ከባድ ነገር ነው እግዚአብሔርን አለመፍራት በጣም ከባድ ነገር ነው እንደውም አንድ ነገር ልንገራችሁና ወደ ዋና ፖይንት ሄዳለሁ ኢሳይያስ 11 ላይ ተሄድልኝ ኢሳይያስ 11 ቶሎ በል ገለጹ ኢሳይያስ 11 ኢሳይያስ ትንቢተ ኢሳይያስ ምዕራፍ 11 በመሲሁ ላይ ስለሚሰሩ መናፍስቶች ነው የሚናገረው 11 ከእሰይ ግንድ በትር ይወጣል እሺ ከስሩም ቁጥቋጦ ያፈራል እሺ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ አሁን እዚህ ጋር ቀስበሉ ከእሰይ ግንድ ላይ በሚወጣው ቁጥቋጦ ላይ የእግዚአብሔር መንፈስ ምን ያደርግበታል ያርፍበታል ምን ያደርግበታል ያርፍበታል ይሄ የሚያርፍበት መንፈስ የጥበብ መንፈስ ነው የማስተዋል መንፈስ ነው አይደል ቴዲ ቀጥል የምክርና የኃይል መንፈስ የጥበብ መንፈስ የማስተዋል መንፈስ የምክርና የኃይል መንፈስ ይልና አራት መንፈሱ በመሲህ ውስጥ እንዴት እንደሚሰራ በምን አይነት መንገድ እንደሚሰራ ይነግራችሁና ከዚህ ከአራቱ የአሰራር አይነት ይወጣና አምስተኛው ላይ ቀጥል ቴዲ የእውቀትና አሁን ቀስ በመሲሁ ላይ የጥበብ መንፈስ ይሰራል የማስተዋል መንፈስ ይሰራል የምክርና የኃይል መንፈስ ይሰራልና የእውቀትና እቴዲ እግዚአብሔርን የመፍራት መንፈስ ምን ማለት ነው እግዚአብሔርን የመፍራት መንፈስ ከነዚህ ሁሉ ነገሮች በኋላ ነው የመጣው ስለዚህ ጥበብም ማስተዋልም ኃይልም ዕውቀትም አልቲሜት ጎላቸው እግዚአብሔርን እንድንፈራ ማድረግ ብቻ ነው እንደውም የትክክለኛ ዕውቀት መለኪያው ይሄ ነው እግዚአብሔርን እንዳንፈራ የሚያደርግ ዕውቀት ቢጥምም ካጋንንት ነው ደስ ቢልም ስሜት ቢያነሳሳም በእናንተ ሕይወት ላይ ፈሪያ እግዚአብሔር ካልጨመረ እንደ ስርዓቱ መኖርን እንድትማሩ ካላረጋችሁ እግዚአብሔርን ስታስቡት በጣም ትልቅ እንደሆነ እንድታስቡ ካላረጋችሁ የትኛውም ዕውቀት በማንም ይነገር ማንም ይናገረው ፈሪያ እግዚአብሔር ካላመጣ አሜን በሉ ካጋንንት ነው ኢቭል ነው ደፋር የሚያደርግ ዕውቀት የእግዚአብሔርን ስርዓት እንደ ተራ ነገር እንድንቆጥር የሚያደርግ ህጉን እንድንንቅ የሚያደርግ ህጉን የሚያጣጥል እግዚአብሔር ያለውን የሚያቀል መንፈስና ዕውቀት ከሰራዊት ጌታ ከእግዚአብሔር አይደለም ባይብል ተይዞ ቢነገር ትልልቅ ሰዎች ተገኝተው ቢነገር የተቀባ ሰው ምንለው ቢናገረው መለኪያችን እነማን ኖሮ ተነገረው አይደለም በምን አይነት ቋንቋ ተነገረ ሳይሆን የተነገረው ነገር እኔን ወዴት ወሰደኝ ምን አደረገኝ እንዴት እንድኖር አስገደደኝ ነው እስቲ ጩና አሜን በለው ፖይንቴ ዕውቀቱ ምን አረገኝ ነው እንዴት እንዳስብ አረገኝ ኑሮዬን ወዴት ወሰደው ስለ እግዚአብሔር ምን ጨመረልኝ ምን አዳረገልኝ በነበረኝ ጥሩ የእግዚአብሔር አመለካከት ላይ ምን በጎ አመለካከት ጨመረልኝ የሚለውን እንጂ ማየው እኔ ኖሌጅ እኔን ደስ ስላሰኘኝ እኔን ስላነቃቃኝ ብቻ አላጸድቀው አሜን ነው ወይ ስለዚህ ምክንያቱም እግዚአብሔርን መፍራት የሀብት ሁሉ ቁልፍ ነው ምን ማለት ነው ምጽፉ ሰዎች ካላችሁ ወደ መልካም ነገር ሁሉ መድረሻ እግዚአብሔርን መፍራት ነው እስቲ አጠገባችሁ ላለው ሰው ቃል ንገሩት እግዚአብሔርን መፍራት በሉት ወደ በጎ ወደ መልካም ነገሮች ሁሉ መድረሻ መንገድ ነው
ክብር ለኢየሱስ ይሁን። ይብዛልን ይብዛልን። እሱን መፍራት መታወቂያችን ይሁን ወገኖቼ። እግዚአብሔር ትልቅ ነው፣ ማንንም አይንቅም፣ ደግሞም አይናቅም። እሱ አለመናቁ አይደለም መገረም ያለበት። እግዚአብሔር ትልቅ ነው ማንንም እኮ አይነቅም የሚለው ትልቅ ሆኖ ከኛ ጋር ኮሙኒኬሽን ጀምሯል ነው፣ ሪሌሽንሺፕ ጀምሯል ነው። ሪሌሽንሺፕ ጀመረ ማለት እኛን ያክላል ማለት አይደለም ነው። እና እኛን ስላልናቀን ትንሽ ነው ማለት አይደለም ነው። ከኛ ጋር ህብረት ስላደረገ ትንሽ። በነገራችን ላይ እግዚአብሔር ታገሰ ማለት ምንም ማድረግ የማይችል አምላክ አይደለም ማለት አይደለም። የሆነ ነገር መስራት አይችልም የሚባል አምላክ አይደለም። እግዚአብሔር ታገሰ ማለት የሚገርም አምላክ ነው ማለት ነው። ኳሊቲ ያለው አምላክ ነው ማለት እንጂ የሆነ ጊዜ ምንም ማድረግ የማይችል አምላክ አይደለም። እግዚአብሔርን እያወቀ አችሁ ስትሄዱ ላይፋችሁ በፈሪያ እግዚአብሔር እየተሞላ፣ ላይፋችሁ በጥንቃቄ እየተሞላ፣ ላይፋችሁ እንደ እግዚአብሔር ቃል በመውጣት። በነገራችን ላይ ለምንድን ነው ፓስተር ሚካኤልን ነገር የምትለው ብትሉኝ፣ ፈሪያ እግዚአብሔር ሞኝነት ተደርጎ እየተቆጠረ ክርስትና መንፈሳዊነት እንጂ ዘመናዊነት አይደለም ማለት። አፕዴት አይደረግም፣ አይሻሻልም ማለት። የሆነ ጊዜ የነበረ እግዚአብሔር ስርዓት ዘመን ሲቀየር ትውልድ ሲቀየር ስርዓቱ አይሻሻልም። እግዚአብሔር የደነገገው በየትኛውም ዘመን በየትኛውም ጄነሬሽን በየትኛውም ጊዜ የማይሻሻል ዘላለማዊ ትሩዝ ነው የሰጠን። ፋውንድ የሆነ የማንቀይረው የፈለገ የተቀባ ሰው የእግዚአብሔርን ሕግ ማሻሻል አይችልም፣ ኤዲት ማድረግ አይችልም። እግዚአብሔርን መፍራት የኛ ሕይወት ማንነት፣ የኛ ሕይወት መገለጫ፣ እኛነታችን። ክብር ለኢየሱስ ይሁን። ግን ወደ ፖይንት ልምጣ ሰዓት እንዳልወስድ። እግዚአብሔርን መፍራት የዚህ ሁሉ ሀብት ቁልፍ ነው። ዛሬ እግዚአብሔርን በመፍራት የሚገኝ አንድ ወሳኝ ሀብት ልንገራችሁ፣ በጣም ኢምፖርታንት ሀብት። በነገራችን ላይ እግዚአብሔርን መፍራት የዚህ ሀብት ሁሉ ነው የሚለው ቴዲ፣ ሁሉ የሚል ቃል አለው። ስለዚህ ጻፉ፣ እግዚአብሔርን መፍራት ቁልፍ ብቻ አይደለም፣ ማስተር ቁልፍ ነው። ሁሉ ነው የሚለው ምን ማለት ነው? እግዚአብሔርን በመፍራት የትኛውም ሀብትና በረከት ጋር ትደርሳለህ ማለት። በዚህ ቁልፍ የማይደረስበት በረከት የለም። የዚህ ሀብት ሁሉን ይከፍታል። አሜን። ዛሬ ግን ዊሽ ያረኩላችሁ የእውነት ባርኪያችሁ ነው የምጨርሰው። ዛሬ ባርኪያችሁ ብቻ አይደለም፣ ከልቤ እግዚአብሔርን ለምኜ ለኔም ለምኜ ለእናንተም ለምኜ በዚህ ቃልና ጸሎት እግዚአብሔር ቀጣይ ዘመናችንን እንደሚባርክልን እንደሚያስተካክል ጩና አሜን በሉ። በነገራችን ላይ የትኛውም የተጀመረ ነገር በሙሉ በመልካም ፍጻሜ ያልቃል ማለት አይደለም። ነገሮች ያሉበት ቦታ ላይ ብቻ ነው ማለት። አሁን የኔ ህይወት ያለው በቃ አሁን ላይ ነው። ስለዚህ ለኔ ህይወት ነገር እርግጠኛ አይደለም። ሚስ እንደዚህ የመጣው ሚኪ እንደዚህ ላይ ቀጥል ይችላል። እናቶቻችን እዚህ ጋር ቆጥሩ ናቸው፣ ፍጻሜን አሳምረው ይላሉ። እና እኛ አለማወቅ መሰለን። ኧረ ጥሩ ነው ያሳምረው ፍጻሜያችን ነው። ሳንንኮታኮት እግዚአብሔር መጨረሻችንን ያሳምረው። እንዲሁ ማለት አሁን ያላችሁን ህይወት ፈሪያ እግዚአብሔር ጠብቃችሁ፣ ከጌታ ጋር ያላችሁን ህብረት ጠብቃችሁ፣ ለሌሎች ያላችሁን ፍቅር ጠብቃችሁ፣ የጀመራችሁትን ህይወት ጠብቃችሁ፣ ይሄንን እግዚአብሔር እየጨመረ በኢየሱስ ስም ያርግልን። ጩና አሜን በሉ። ያርግልን። ሁሉ ነገራችን እንደተጠበቀ ማለቅ። ዛሬ የምትደሰቱበት ነገር ነገ ሲኖር ደስ ይላል። ዛሬ በጣም እግዚአብሔር ይመስገን የምንልበት ነገር ነገ ባናጣው፣ ነገ ቢኖር። ዛሬ እግዚአብሔርን መፍራት የዚህ ሀብት ሁሉ ቁልፍ ነው። እስቲ አንድ ጊዜ በሉት፣ እግዚአብሔርን መፍራት በሉ። የዚህ ሀብት ሁሉ ቁልፍ ነው። በነገራችን ላይ ብዙ ሀብቶችን የያዘ ቁልፍ እንዴት ነው የሚያዘው? እንዴት ነው አንድ ሰው እንደውም አንድ ልጅ ይሄንን ጥያቄ ስጠይቀው ብዙ ሀብት ያለውን ነገር ብዙ ሀብት የቆለፍክበትን ቁልፍ እንዴት ነው የምትይዘው ስለኝ፣ ቁልፉ ላይ ራሱ ቆልፍበታለሁ። እውነቱን ወሳኝ ቁልፍ ነው። ክብር ለኢየሱስ። ማለት ለቁልፉ ራሱ ሌላ ቁልፍ አዘጋጃለሁ። እግዚአብሔርን መፍራት የሚባለው ነገር በነገራችን ላይ የማያደርስበት መልካም ነገር ላይ የለም። ዛሬ ደርስበታለሁ ብላችሁ የማታስቡት በጎ ነገር ላይ እግዚአብሔርን ዛሬ የምትፈሩ ከሆነ በነገራችን ላይ እግዚአብሔርን መፍራት የምትጀምሩት ህይወት አይደለም፣ ኦሬዲ የምትኖሩበት ላይፍ ነው። አሁን የምትገኙበት ላይፍ እንጂ ገና ለመለማመድ እቅድ የምናወጣበት እንዴ አሪፍ ነው እንዴ ልጀምረው ምትለው አይደለም። እንዴ ለካይኑ ሀብት ያዘው እሱ ነው እንዴ እና ዛሬ ልጀምረው ምትለው አይደለም። ኦሬዲ ልትገኝበትም ይገባል፣ ልትኖርበትም ይገባል። እንደው ባይብል እግዚአብሔርን ስለመቆም ወደ ጥቅሱ ልሂድ፣ ወደ ገደለው ልግባ።
ቴዲ አሁን ቁጥር አንድ ሀብት ጻፉ። ከባድ ሀብት ነው ዛሬ። እንደውም ከሀብቶች ሁሉ ሀብት ሊኖረን የሚገባው ሀብት። አሜን። እሺ ጥያቄ ልጠይቃችሁ። አሁን እግዚአብሔር እዚህ ቦታ መጣ። የሰለሞን አይነት ጥያቄ ጠይቃችሁ ምን ልስጥህ የሚል ምን ላርግልህ ምን ትላላችሁ? በነገራችን ላይ አሁን አይጠይቃችሁ አልተዘጋጃችሁ። እንኳን እግዚአብሔር አሁን እኔ ምን ልስጥህ ብለ የማክሰኞ ትምህርት ልበለው አገልግሎት ስጠኝ ልበለው ብር ስጠኝ ልበለው እግዚአብሔር ይውላችሁ። እኔ ሁሉ ነገር ሀብት የሚለው ቃል በነገራችን ላይ የትኛውም ለሰው ልጅ አስፈላጊ የሆነ ነገር ማለት ነው። ባጭሩ ትርጉሙ ይሄ ነው። ሀብት ህይወትን የሚያቀል የትኛውም ነገር ማለት ነው። በነገራችን ላይ የገንዘብም ስራ ከዚህ ያለፈ አይደለም። የገንዘብ ዋነኛው ስራ ህይወትን ማቅለል ነው። ከኔ ጋር ናችሁ? ግን አንዳንዴ ሊያቀል የመጣ ገንዘብ ጭራሽ ያወሳስባል። ከሀብቶች ሁሉ አሁን እኔ ዛሬ ዊሽ ያረኩት ይሄንን ቃል እግዚአብሔር ሲያስተምረኝ ለራሴም ተመንቼ የመጣችሁት እግዚአብሔርን በመፍራት ሲሄድ የማገኘው አንድ ወሳኝ ሀብት አለ። ስለዚህ ይሄንን ወሳኝ ሀብት ላለማጣት እግዚአብሔርን መፍራት ምርጫ ይሆናል። ኦፕሽናል አይደለም። እግዚአብሔርን መፍራት የሀብት ቁልፍ ከሆነ ልፍራው አልፍራው ለኔ አሁን ድርድር አይደለም። እነዚህን ሁሉ እግዚአብሔርን በመፍራት ሄጄ ማገኛቸውን ነገሮች ነው የሚያሳጣኝ። ስለዚህ ያጠገባችሁ ያለው ሰው ለጥቅም ነው የምትፈራው በሉት። በነገራችን ላይ ጥቅም የማይፈልግ አለ እንዴ? አይ ለጥቅም ነው የምፈራው። አጠገባችሁ ያለው ሰው ለጥቅም ነው እግዚአብሔርን የምትፈራው በሉት። እግዚአብሔርን ስትፈራው በሉልኝ እማትጠቀመው ጥቅም የለም በሉት። ረጅም እድሜ ይኖራል። ከበሽታ ትጠበቃለህ። ከጭንቀት ትጠበቃለህ። ከጉስቁልና ትጠበቃለህ። ጥሩ መንገድ ይዞ ይኖርሃል። በቀን መንገድ ትሄዳለህ። ፍጻሜ አማረ ይሆናል። ይሄ ሁሉ እግዚአብሔርን የመፍራት በረከት ነው። ታዲያ ለምንድነው ማትፈራው? ምን ሆነ ነው? ታመነው ወይ በሉት። አሞ ነው ወይ? ይሄን ሁሉ በረከት የያዘ ነገር የምትጥለው ምን ሆነ ነው በሉት። ስለዚህ ዛሬ ቁልፉ ላይ ቆልፍበት በሉት። እግዚአብሔርን መፍራት በየዕለቱ ማለት ነው። እስቲ ጩና አሜን በሉ። እንደ ግሎሪየስ አምላክ እኮ ነው የምናመልከው። ሊፈራ የሚገባ ክብር ለኢየሱስ ይሁን። ግሎሪየስ ሻንዱን ልናገር። መዝሙር አይደለም። አሁን መዝሙር አበዛው። ምሳሌ ቴዲ ያኛው ድምጽ አለ አይደል? እስቲ አምጣው። እሱ ድምጽ አሁን ወሳኝ ነው። ምሳሌ ምዕራፍ 23 ቁጥር 18 ምሳሌ ምዕራፍ 23 እግዚአብሔርን በመፍራት የሚገኝ ትልቅ ሀብት ይሄ ነው። ከኔ ጋር ናችሁ? እግዚአብሔርን የጻፋችሁ ላላችሁ ሰዎች አንድ ጊዜ ቴዲ ከማንበብ በፊት እንዲበላችሁ እግዚአብሔርን በመፍራት የሚገኝ ትልቅ ሀብት አሁን ማነበው ነው። እግዚአብሔርን ካልፈራችሁ የማታገኙትና የምታጡት ሀብት አሁን ማነበው ነው። ስለዚህ አሁን ማነበው ነገር የፈለገ ሰው መንገዱ እግዚአብሔርን መፍራት ነው። ከኔ ጋር ናችሁ? እሺ ጥያቄ ልጠይቃችሁ። ወደ ቦሌ ወደዚህ ቸርች ለመምጣት ጧት መንገድ የመረጣችሁ ከናንተ ቤት ወደዚህ ቦታ የሚያመጡ መንገዶች ነበሩ፣ የማይመጡም አሉ። ስለዚህ በሁሉም መንገድ ወደዚህ አልመጣችሁ። ተሳሳትኩ? አዎ የመጣ ነው ወደዚህ የሚያመጡ መንገዶችን እየተከተልን። እነዚህ መንገዶች እየተከተልን ስንመጣ እዚህ ጋር መድረስ ለኛ ምኞት አይደለም፣ ፋክት ነው። እደርስ ይሆን አትልም እኮ ከተከተልከው ትደርሳለህ። አሁን እግዚአብሔርን መፍራት ላይ በሱ ህግና ስርዓት መኖር ላይ ካላችሁ ህጉን የምትወዱ የምታረጉ የምትታዘዙ ከሆናችሁ አሁን የምነግራችሁ ነገር ላይ ትደርሳላችሁ። አሁን የምነግራችሁ ነገር ይውላችሁ ከሀብቶች ሁሉ የሚበልጥ ሀብት ትልቅ ሀብት ብየዋል። ደግሞ የሚገርማችሁ የምትፈልጉት ሀብት ነው። ሁላችንም ለልጆቻችን ለራሳችን ለጅማሪያችን የምንመኘው እንዲሆን የምንፈልገው ነገር ሆኖ ግን ምናልባት መንገዱን ባለማወቅ እዛ ጋር ላንደርስ ስለምንችል
ዛሬ መንገዱን እግዚአብሔር በቃሉ ሲነግረን ይሄን መንገድ ተከትለን በእርግጠኝነት ሳንጠራጠር እዛሽ ጋር እንደርሳለን አሜን ጋር እንደርሳለን ምንድነው ቴዲ 23:8 እቺን ቀስ ብላችሁ አንብቡልኝ በጌታ እሺ አንብቦ ቴዲ 23:18 17 እና 18 አዎ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ኦኬ አዲሱ መደበኛ ትርጉም ሚለው አሮጌ መደበኛ ትርጉም ቀኑን ሙሉ እግዚአብሔርን በመፍራት ኑር ነው ስለዚህ የ24 ሰዓት የኑሮ መመሪያ ነው የስንት ሰዓት በሉት ስለዚህ እናንተ ከጧቱ 1 ሰዓት እንዴት ነው መኖር ያለባችሁ ገና ከእንቅልፋችሁ ስትነሱ በመፍራት አዲሱ መደበኛ ትርጉም ግን ሚለው ቀኑን ሙሉ እግዚአብሔርን ለመፍራት ትጋ ነው ሚለው ዘወትር እግዚአብሔርን ለመፍራት ትጋ ማለት እግዚአብሔርን በመፍራት ውስጥ ያንተ ድርሻ አለ እምቢ አለ ረጩና አሜን በሉ እሺ አለ አይሆንም የምንለው ነገር አለ ይቅርብኝ እስቲ ጩና አሜን በሉ እግዚአብሔርን የሚፈሩ ሰዎች በእሺ ብቻ አይኖሩም ለሁሉ ነገር አፌሌብል ሆነው አይኖሩም እምንኖርበት ምድር አደገኛ ነው ኖ ምንለው አለ የስ ምንለው አለ እሺ ምንለው አለ እምቢ ምንለው አለ ጩና አሜን በሉ ስለዚህ እግዚአብሔርን መፍራት የቀኑን ሙሉ የመኖር መመሪያ የኑሮ መመሪያ ከሆነ እግዚአብሔርን በመፍራት እንድኖር ቃሉ ካዘዘኝ እግዚአብሔርን መፍራት አቋም ነው በብርም አልቀይረው አቋም ማለት ወይ ፍንክች ምንለው በምንም አይነት መንገድ የማንለውጠው በገንዘብ የማንለውጠው በመንወደው ሰው የማንለውጠው ትሪት በመንደረግበት መንገድ የማንለውጠው እግዚአብሔርን መፍራት አቋማችን ስለሆነ ከቃሉ ያፈነገጠ ነገር ሲመጣ እግዚአብሔር ያላለውን ሊያስደርገን ሲመጣ ኖ ጩና አሜን በሉ ኖ በነገራችን ላይ የእውነት አቅም የሚለካው አጥያት ጋር ሲደርሱ ነው የገባችሁ እውነት አቅም እንዳለው የምታቁት የምትማሩበት ቦታ ላይ ቁጭ ብላችሁ አይደለም የሆነ ቦታ አድርሷችሁ እዛ ጋር በብዙ ትሪት ተደርጋችሁ ያ ነገር ሊይዛችሁ እየተሞካከረ እየተገዳደረ ያለ የቃሉ ጉልበት ወጥሮ ሲይዛችሁ ኖ ሲያሰኛችሁ እውነትም ያ ቃል አቅም አለው ክብር ለኢየሱስ ይሁን ቀኑን ሙሉ እግዚአብሔርን በመፍራት ኑር አጠገባችሁ ያለውን ሰው እዚህም ጋር ተቀምጣ በሉት ይሄንንም ሰዓት ይጨምራል ከዚህ ውጭ አንኖርም ስናስብ የፈራን በነገራችን ላይ እግዚአብሔርን መፍራት የሚለው ቃል ቼክ የሚደረገው ራሱ በራሱ ሰባኪ አይደለም እየመጣ ተፈራው ላትፈራው የሚለውን ቼክ የሚያደርግ እኔ ፈርተም እንዳልፈራ ላስብ ይችላልው እሱ ነው ቼክ የሚያደርግ ምክንያቱም የውስጥ ጉዳይ ጨምሮ ያስተሳሰብ ጉዳይ ስለሆነ ኤክስሬ ያለው እሱ ጋር ነው እሱ ጋር ነው ያለው እሱ ራሱ ነው ቼክ የሚያደርግ እና እግዚአብሔርን ቀኑ ሙሉ በመፍራት ኑር ማለት እኮ ምንም አይነት ክፉ አስተሳሰብ ደብቀ በውስጥ መያዝ አችልም እሺ ቀኑ ሙሉ እግዚአብሔርን በመፍራት ኑር አሁን እቺን ለማብራራት እግዚአብሔርን ከመፍራት የሚያወጣ አንድ ነገር ልንገራችሁ ማለት ሰው ቀኑ ሙሉ እግዚአብሔርን በመፍራት እንዳይውል የሚያደርገው እግዚአብሔርን ከመፍራት ሊያወጣችሁ የሚችል አንድ ነገር ልንገራችሁ ቴዲ ከላይ ያለውን አንብብልኝ ቶሎ በል ልብህ በኃጢአተኞች አይቅና እቺ ነች የመጀመሪያው ሰውን እግዚአብሔርን ከመፍራት የሚያወጣው ጻፉ የምታቋቸው ኃጢአተኞች ናቸው በዚህ ምድር ላይ ከባዱ ፈተና ስጋ በለበሰ ሰው ምንፈተነው ፈተና በመናቀው ስጋ የለበሰ ኃጢአተኛ በኃጢአተኛ አትቅና ከዚህ በፊት ሰብኬያችኋለሁ በኃጢአተኛ አትቅና ለምን እግዚአብሔርን ከመፍራት ያወጣል ወይ እሱ ጋር ያለ ነገር ስለሚያስጎመጅ ሰይጣን ይመጣና እሱ ላይ ያለውን ነገር ያሳየና አብሮ አደግን አየው አንተ መፍዙስ ይላል ቸርች ሄደ ፈዘ ከምትመለስ ቃል ጠፍ ብትል ወዲ ብትል ኖር እኮ ትችልበት ነበር አልቻለበት የቻለበት ሰው የትም እንደማይደርስ እርግጠኛ ነኝ
እግዚአብሔርን መፍራት ኪሳራ የለውም እግዚአብሔርን መፍራት ኪሳራ የለውም ጩና አሜን በሉ ዛሬ ይመስላል እንጂ ከሰርክ ባጢያተኞች አትቅና የሚለውን ትምህርት ለረጅም ሳምንት አስተምሬዋለሁ በነገራችን ላይ ባጢያተኞች አትቅና የሚለው ቃል የሚያሳየኝ የሚያስቀና ነገር አላቸው ማለት ነው ስታያቸው የሚያረጉት ነው አንቺ ብራዘር ታቀጥኛለሽ ምጾሚው አንቺ የሚባረከው እንትና ምታመልከው አንቺ አንዳንዴ ምጾመው አንተ መኪና ሚነዳው እንትና ሲሆንብህ ሰይጣን ምን ይላል መሰለ የእውነተኛው እግዚአብሔር አምላክ ይኮሱ ነው አይሄው ብሌስ ዶኖ ይላል እንዴት ነው ብሌስ ዶኖው ጥያቄ አለን ብሌስ ዶኖ አይሰራም በምን መንገድ ብሌስ ዶኖ ምን ሰርቶ ብሌስ ዶኖ እውነተኛ በረከት በውጤቱ አይረጋገጥም በመንገዱ ነው የሚረጋገጠው በምን አይነት እስቲጩና አሜን ባሎ መንገዱ ነው ወሳኙ መንገዱ ነው ውጤቱ አይደለም ኢየሱስ እኮ አንዴ ለሰይጣን ቢሰግድ ኖሮ ዓለም ላይ ያለውን ይሰጠው ነበር ዓለም ላይ ያለውን ግን ያገኘው ባልሆነ መንገድ ነበር ኢየሱስ ውጤቱን አይደለም የተቃው መንገዱ ነው እውነተኛ የክርስቲያን ባርኮት በውጤት አይደለም የሚመዘነው በመንገዱ በመጣበት አመጣጥ በመጣበት ጩና አሜን ባሎ ወይኔ አንድ ጨካኛ ማይጮ አሜን ይበል ዛሬ ሰይጣን ወገቡ ይወጋ ምንም አልሆንም እስቲጮና ምንም አልሆንኩም በሉ የሆነ ነገር የሆንኩ እንዲመስለኝ ያረጋኛል የሆነ ነገር ከሰው ያነስኩ እንዲመስለኝ ከሰው በታች ሆንኩ እንዲመስለኝ ጌታን ማወቄ ለኪሳራ እንደሆነ እንዲሰማኝ ዛሬ ስሜት በኢየሱስም ከናንተ ላይ ይነቃል ምንም አልሆንም እንደውም ከጎደለን ይልቅ የተጠበቀው ነገር ይበልጣል እግዚአብሔር ጠብቆናል ለምን ነው ያጣውን መታው ለምን ነው የጎደለን መታው እግዚአብሔር እኮ በርክበት መንገድ ኪፕ አድርጓል አትኖርም ነበር ያን መንገድ ብትመርጥ ኖሮ አትኖርም ነበር በዛ መንገድ ብትሄድ ኖሮ እንድትኖር የወደደ እግዚአብሔር በሕይወት ኑር ያላብላ ቅዱሳን የእግዚአብሔር ልጆች አውጃለሁ ምንም አልሆናችሁም እግዚአብሔርን ማወቃችሁ ትርፍ እንጂ ኪሳራ አላመጣባችሁ በፍጹም ምንም አልሆንኩም ምን ሆንኩኝ እነዛስ የሚያሳየኝ ኃጢአተኞች ምን ሆኑ ያደረሱ አፍንጫ የተበሳሽ ጓደኛዬ ነች እንደ ትልቅ ቦታ እንደደረሰ ሰይጣን የሚያሳየኝ አረብ ሀገር ሄዳ መጣ ምን እንደሰራይ ሳይታወቅ ሄዳ መጣ አንተ ባይብል ይዘህ ቸርች ትመላለሻለሽ እሷን ተመልከቻት እንዲ ደርሳ መጣ እንዲ አግኝታ መጣች የትም አልደረሰችም ደግሞ ነገሮች የሚረጋገጡት በዛሬ አይደለም አሁን ባለው በኮንዲሽን ሳይሆን ህይወት ቀጣይ ነው ነገ አለ ከነገ ወዲያ አለ ከዛ ናው ልምከራችሁ በፍጹም እስክትሞቱ በኃጢአተኞች አትቅኑ በመኪናቸው አትቅኑ በድርጊታቸው አትቅኑ እንደው ስትያዋቸው አትሸማቀቁ ደረታችሁን ንፉ እናንተ ትበልጣላችሁ እሱ እኮ አልጋ እንጂ እንቅልፍ የለውም አይተኛም ሰፊ አልጋ የሚገዛው በደንብ እንዲከባለል ነው ስለማይተኛ ማለት ነው አንቺ እኮ የትም ይወስድሻል ሰላምሽ ብዙ ነው እረፍትሽ ብዙ ነው ከሞት በኋላ አትጨነቂም ላንተ ህይወት ክርስቶስ እንደሆነ ገብቷል ፍጻሜን አረጋግጠሃል ህይወት በእግዚአብሔር ቃል መሰረት ነው ቤተሰብ አለ ፈሪያ እግዚአብሔር አለ በጽድቅ ለመኖር ትታገላለህ እግዚአብሔር የሚወደው ኑሮ ትኖራለህ እንዳንተ ቤኔፊሻል አለ እንዴ ትርፋማ ነኝ የሚል ሰው ከማንም አላንስም በሰው አልቀናም እግዚአብሔር ለኔ መልካም ነው እግዚአብሔር ለኔ በጎ ነው የሚል ጮአሜን ይበል በፍጹም ከዚህ በፊት ድጋሚ ልንገራችሁ እዚህ ጋር ትልቅ ካፌ ነበር ሲቲ ካፌ የሚባል እዚህ ፎቁ ስር የማይመጣ ሰው የለም ያባቱን መኪና የሰረቀ እዚህ ጋር ነው የሚነዳው እና አንዳንድ ቅዱሳኖች ሲወጡ ይበሳጫሉ በነገራችን ላይ ባጢያተኛ አትቅኑ እንጂ ተበሳጩ ጥቅስ ልንገራችሁ መዝሙር 10 ቁጥር 4 ኃጢአተኛው እግዚአብሔርን አበሳጨው ይላል እኔ መበሳጨባቸዋለሁ በህግ ስለማይሰሩ የሌላውን ጥቅም ባልሆነ መንገድ ሄደው ስለሚወስዱ እበሳጫለሁ እግዚአብሔርን ባጢአተኛ ግን አልቀናም እንደውም ያሳዝኑኛል ወይኔ ከርታታው ወንድሜ በማርቸዲስ ሚንከራተቱ ወንድሜ በደንብ እንዲንከራተት ሰይጣን
አንዳንዴ ኮረፍት አይደለም ሰው እየሄደ ሶደር ይረፍት እኮ አይደለም ላንጋ ነው በሳምንቱ እንትን መናፈሻ ጨርሶ ባንኮክ እንትን ጨርሶ እረፍት እኮ አይደለም እረፍት ይመስላችኋል እንጂ እኮ ጥሩ የተካዜ ሰፈር ነው የመርጠው ብቻውን ስለ ብድሩ ስለሚመጣበት ችግር የሚተክዝበትን ሰፈር መረጠ አንቺ ምን ሆንሽ ምን ሆንክ ኧረ ጌታ ስሙ ይባረክ ከሰው አላሳነሰኝም ደግሞ የሚያስፈልገኝንም አልከለከለኝም የሚያስፈልገኝም ይሰጠኛል እጁ ከኔ ጋር አለች አንድ አማኝ ጮባካችሁ አሜን ይበል ወይኔ ገና ወጣ እንዳልክ ነው የሚገጥመ ራስን አስተካክለ ነው ከቤት መውጣት ያለበት መርካቶ በተሄድ እንዳለው መንገድ ላይ በተሄድ እሱ ነው ከዛ በኋላ ተተበሳጫለ ከዛ በኋላ አጋንንት ይመጣና አየ ይላል አጋንንት እኮ የሚሰብክ ሰው ያሳየኮ ነው ሁኔታ ያሳየኮ ነው የሚሰብክ ያንተ ችግሩ ደግሞ የሆነ ነገር ካሳየ በኋላ ለማመን ሬዲ ነው በተግባር ነው የሚሰብክ በቲዮሪ አይደለም አየው በጣም አሪፍ ፕሪንሲፕል ነው አልኩ በጣም አሪፍ እኛ ሚስታል ቀያየርን በአንዷ ሰላም አለን ሰላም እኮ መባረክ ነው ጩና አሜን በሉ አንዳንዴ እኮ አለመረጋጋት የእድገት ምልክት ይመስላል ሰው እኮ ስላልተረጋጋ ነው እንደ ጦጣ ከዚህ ጡብ እዛ ላይ ከዛ ጡብ አርፍ በቃ እንትን ጡብ ምናምን ጡብ የኛም እኮ ሰዎች እንደዚህ ሆኗል አገር ካለ እኔ በኃጢአተኛ ተቅና የሚለው ውስጥ አገልጋይ ጨምሬበታል አገልጋይ አጣተኛ በሁለት አመት ሰማይ ጠቀስ ቦታ የደረሰው ሰውዬ 19 አመት ያገለገለውን ኩምሽሽ ሊያረጋን አይችልም አንቀበል ባይብል ሲናገር ቀስ በቀስ የምትከማቻብ ተሷ ትበዛለች በአንድ የሚከማችበተና ለምን አከማቻቸቱ ትክክል አይደለም ፕሪንሲፕል ያልጠበቀ ነገር ሮንግ ነው ፕሮሰስ ያልጠበቀ ነገር ሮንግ ነው ሁሉ ነገር የራሱ ሂደት አለው እግዚአብሔር ሲባርክ በፕሮሰስ ነው በራሱ ሂደት ነው ጩና አሜን ባል ግን እግዚአብሔርን መፍራት ሸጋ ነገር ነው እስቲ አሜን በሉ እንዴት ደስ ይላል እግዚአብሔርን መፍራት ጩና በነገራችን ላይ እግዚአብሔርን መፍራት ጭቆና አይደለም ጭቆና እንዳይመስል እግዚአብሔር ለጥቅም ነው እንጂ የከለከለ ነገሩን ከልክሎ አይደለም ጫት የከለከለ እግዚአብሔር ለጥርስ አስቦ ነው ላይምሮ አስቦ ነው ጥሩ ሰው እንደተሆነ አስቦ ነው እንዳትቅም ያደረገ እግዚአብሔር ሲጋራ እንዳታጨስ የከለከለ እግዚአብሔር ሲጋራ እንድታጨስ ቢፈልግ ኖሮ እዚህ ጋር ጭስ ማውጫ ይሰራል ነበር ያልሰራል እሱን እንድታረግ ነው እሱ የሚፈልገው የማይረባ ከንቱ ሰው አይደለም እሱን በመፍራት ልጁን እየመሰለ እግዚአብሔር የሚፈልገው ኑሮ ፍሪደም ነው እግዚአብሔርን መፍራት የትክክለኛ ነፃነት መንገድ ነው በጎን ከክፉ የለየንበት ይሄ ነው እግዚአብሔር መፍራት የተጠበቅንበት ነው የሆነ ማይረባ ነገር ደረቱን ነፍቶ ፖስት ያደርጋል አይታወቀውም ደንዝዟል እኛ እኮ ገብቶናል ውሸት ገብቶናል እውነት ገብቶናል መጥፎ ገብቶናል እግዚአብሔርን መፍራት እንዴት ምርጥ ነገር ነው እኔ ማላሻችሁ ጌታን ባላገኝ በነገራችን ላይ ጌታን የማግኘት በረከት ማግባት አይደለም አንድ ማግባት ነው እንጂ ታገቡ ነበር ባታገኙም እኮ 5 ነገር 4 ነገር ይኖራችሁ እኮ ነበር አሁን እኮ ብሌሲንጉ እሱ እንድንሄድበት በፈለገው መንገድ እየሄደ ነው ከኔ ጋር ናችሁ ወይ አንዳንዶቻችን ወንድ እናገባ ነበር ማን ያውቃል ታረግና አሁን እኮ ጠብቆ ነው ወደ ሊና መልሶ ወደ አይምሮአችን እብድ እኮ ነበርን እብዶች ከረባት አስረን ከቤት እናወጣ የለየልን እብዶች እግዚአብሔር ጋር እኮ ስንመጣ ልብስ አይደለም ያገኘነው አይምሮ ነው እስቲ ጩና አሜን በሉ ወደ ልቡ ተመለሰ አይደል የሚለው ያጋንንት ያለበት ሰውዬ አለበሱት እኮ አይደል የሚለው ወደ ልቡ ተመለሰ ከዛ ጠየቀን አገልግላለ ወደ ቤት ይር ተባለ ወደ ሊናው ሲመለስ የላይፍ ቫልዩ ገባው ቤተሰብ ገባው ኑሮ ገባው ምን ማረግና እንዴት ነው እኮ እግዚአብሔር ይረዳል ማይንዳችንን እኮ ነው ምርኮ አምጥቶ የሰጠን የዚህ ቃል ምስክር እኔ ነኝ የሚል ጮህ አሜን ይበል በጎ ነገር ነው ጌታን መፍራት እግዚአብሔርን መፍራት እግዚአብሔርን እንዴት አሪፍ ነገር ነው እንዴት አሪፍ ነገር ነው እግዚአብሔርን መፍራት ደስ የሚል በእድሜ ቆየንበት እኔ እንዲያታገኙኝ ነበር ማላሻችሁ ሰፈር ሄዱና ጠይቁ
እሷ ተሰብካለች ይላሉ አንዳንድ ጓደኞች የሚገርማቸው ስብከቴ ነው አኑሮኝ የለ እንደ እንኳን ስብከት ግን አሪፍ ነገር ልንገራችሁ እግዚአብሔርን ስትፈሩ የምታገኙት ነገር ከዛ ፊት እንደ አንድ አቋም ያዝ ያለባችሁ በፍጹም በኃጢአተኛ ሰው ገንዘብና ሀብት አትቀሙ በፍጹም አትቀሙ በፍጹም አንድ ጊዜ 4 ኪሎ ጋር ስንመሰክርለት በፊት በጣም ኮዝሽሽክ ዝንጥ ያለ ሰውዬ ማልቀስ ነገር ጀመረ የት ነው ገመድ አወጣ ከኪሱ ሰው እኮ ያለበትን ባለባበሱ አጣቁ እንዴት እኮ እግዚአብሔር እንደተጠቀመን እንኳን ፋራውንን አጋንንታዊ አራድነት እንኳን ከኛ ላይ ተሰበረ ስንት እግዚአብሔርን መፍራት እንዴት አሪፍ ነገር ነው ሰው እንድታከብር የሚያደርገው እሱ ነው በትክክል እንድትኖር የሚያደርገው እሱ ነው ከክፋት እንድትመለስ የሚያደርገው እኮ ድሮ ሐዋርያቶች ብዙ ጊዜ ነው መነግራችሁ ስብሰባ ሲያደርጉ አንድ ወንበር ባዶ ይተው ነበር አሉ ስብሰባ ሲያደርጉ ያ ወንበር የመንፈስ ቅዱስ ነው ይላሉ አሉ የራሳቸው አስተሳሰብ ነው እዚህ ጋር ጌታ መንፈስ ቅዱስ አለ ብለው ይሰበሰባሉ አሉ አባቶች ይሰበሰቡና በሆነ ጉዳይ እየተነጋገሩ ያለ አንዱ የአንዱ ንግግር ያበሳጨውና ሊጨው ሲል ወደ ወንበሩ ያይና ዝም ይላል ጥሩ ነው ክብር ለኢየሱስ ጥሩ ነገር ነው አለ ማለት ነው በነገራችን ላይ ቀኑ ሙሉ እግዚአብሔርን በመፍራት ለመኖር እግዚአብሔር ሁሉ ቦታ እንዳለ ከማወቅ ይጀምራል ሁሉ ስፍ እግዚአብሔር ፍሎ አለ እግዚአብሔር ፕሮፋይል ፒክቸራችንን ደብቀን ስንጽፋለን እኔ ነኝ ማላይ እኔ ነኝ ሳላይ መተኩስብኝ መልሰ መታቅፈኝ እሱ ግን ዊዛው ፕሮፋይል ፒክቸር ያያል የሚለው ነገር እንዴት አሪፍ ነው ያያል ፈጣሪ ያያል ያሰብኩትን ያውቃል ያልኩትን አይደለም ያላልኩትን ያውቃል ሊላው ነበር ያልከውን ያውቃል ባትለው አሪፍ ነው ምክንያቱም አሁን ክርስቲያኑ እንደዚህ አይነት የክርስቲና ኢንግሪዲየንቶችን ጥሎ ዝም ብሎ ይዘላል ኤኮ የክርስቲና ኢንግሪዲየንት ነው በቃ ለምሳሌ ኮካኮላ የሚያደርጉት ቅመሞች አሉ ክርስቲያን ከሚያሰኙ ቅመሞች ዋናው እግዚአብሔር መፍራት ነው ይሄ ቅመም ክርስቲያን ስትሆን ከጣልከው በቃ አንተ ክርስቲያን አይደለም ኮምፖነንቶቹ እነዚህ ናቸው ወደዚህ ነው መምጣት መቻል ያለበት አለቃ እግዚአብሔር መፍራት መሆን አለበት ሰው ኖረ ሰው አልኖረ ሰው አየ ሰው አላየ እንዴ ጳውሎስ በሱ ዘመን ለነበሩ ባሪያዎች ሲጽፍ የምታገለግሉት ጌታ ክርስቶስን ነው አለ የሚያገለግሉት እኮ ሌሎች ሰዎችን ነው ሰዎችን በትጋት እንዲያገለግሉ ሲነግራቸው የምታገለግሉት ጌቶቻችሁን ሳይሆን ክርስቶስን ነው ምን ማለት ነው ክርስቶስን እያሰባችሁና እየፈራችሁ ሰዎችን በትክክል አገልግሉ ነው ያ ማለት ሰዎቹ ሲኖሩና ሳይኖሩ መትጋትና መለገም አቁሙ ለምን ሰውየው ላይ ኖር ይችላል ፈጣሪ ግን ሁሌ አለ እንደው ይሄ በኢየሱስም እኔ ቸርች ውስጥ አንዳንድ ጊዜ ግርም ይለኛል ቸርች መሪ ያለባት አምላክ የሌለባት ቦታ አይደለችም አምላክ አለባት በነገራችን ላይ 2 እና 3 ሆናችሁ በመተሰበሰቡበት እገኛለሁ የሚለው ቃል እንደዚህ አይነት ስብሰባ አይደለም ከላይ የሚናገረው 2 ሰዎች ተጣልተው ሂድና ገስጸው ነው ካልሰማ 3 ሰው ይዘህ ሄዳር እዛ 3 ሰዎችን ይዘህ የምትሄድበት ቦታ ላይ ነው ያለው ነው ሰውየውን አንድ ሰው ሄዶ ገሰጸው አልሰማም ከዛ 2 ሰው ይዘናና 3 ሆኑና ገስጹት ሰውየውን 3 ሆነው ሲገስጹት 2 እና 3 ሆናችሁ ስትሰበሰቡ ነው ደግሞ አለው ነው ምን ማለት ነው 3 ሰው ተሰብስቦ ያን ሰው ጥፋት ኮንቪንስ ለማድረግ በሚነጋገሩበት ሰዓት ያ ጥፋት ያጠፋው ሰው ያየልከኛ እንዳይሆን ቃሉ እኔ ያለው ጌታ አለ እኔ ስናገረ ጌታ አለ በነገራችን ላይ ሰው እግዚአብሔርን ሲፈራ ወደ ቤተክርስቲያን የሚመጣበት አመጣጥ ያስታውቃል ሲገባ የሚገባበት አቀማመጥ ያስታውቃል እንቅስቃሴ ያስታውቃል የእውነት ዲሲፕሊን ያለ ሰው ትሆናል ማንንም አይደለም እንደዛ እንድትሆን የሚያደርግ በቃ ፈሪያ እግዚአብሔር አለ እሱ ነው የሚመራ በጣም የምናግደው ትውልድ አይበዛም እግዚአብሔርን ስንፈራ ስለዚህ የመጀመሪያው በኃጢአተኞች አትቅኑ ይሄንንም ነግሬ እኮ ትቀናለህ
እንዲም ብዬ ሰይጣን በስጋ ይመጣላል በስጋ በደንብ በስጋው ምሳ ስትበላ ይመጣባል በነገራችን ላይ ኃጢአተኛ ያላንገላታው የእግዚአብሔር ሰው የለም ባይበል ላይ ኤርሚያስን አንገላታውታል ኤርሚያስ እግዚአብሔርን ጥያቄ አለኝ ያለው እግዚአብሔር ወዲያው ጥያቄ አለው ለኃጢአተኛ ደህንነት ለምን ይሆናል ኤርሚያስ ጥያቄ መንገዳቸው ለምንድን ነው የሚቃናው እኔ መሰደቤ በማለዳ ነው ጠዋት ሲነሳ ኤርሚያስን የሚቀጠቅጠው ሰው ብዛት አሳፍ የሚባል ሰውዬንማ የከረምቡላ ድንጋይ ነው ያደረገው የከረምቡላ ድንጋይ ሲወረወር አይታችኋል አንዴ ስትወረውሩት ይጋጫል መጨረሻ ላይ ጉድ አሳፍ እንደ ከረምቡላ ድንጋይ ነው ያንገላታ ሲያቸው የሉም ሰዎቹ ሲያቸው ደስተኞች ናቸው ሀብታቸው በየቀኑ ይጨምራል ጭራሽ እኛን ከስር ያሰሩ እነሱ ይበለጽጋሉ በኋላ ግን ያለው ያሳብ አንገላታውና መደምደሚያ ላይ ደረሰበት ነገር በጣም ደስ ይላል ፍጻሜያቸውን እስካስብና እስካክ ድረስ ተውኩታል የነሱ ነገር ማሰብ አቆምኩ ክብር አንዳንዴ ያስበም አታርፍም ዝም ብለ አለማሰብ ይሻላል ክብር ላይ እኔ አሁን እኮ እንደው ትርፍ ነገር እንዳላወራ እኮ እየተጠነቀቅኩ ነው እንጂ ምን ሆንክ አንተ ክብር ላይ ምን ሆንክ ምንም እኮ አልሆንክም ክብር ለኢየሱስ ይሁን ዶክተር ማይልስ ሞሮ ያለው ነገር ደስ ይለኛል ሀብት አለ ሀብት ብልጽግና ወይም ሀብት በእንግሊዘኛው ሪችነስ ነገር ነው አለ በትክክል ያልመጣ ሀብት ደግሞ ሪስክ ነው አለ ሪች አይደለም ሪስክ ነው you are free ምንድነው የሚያሰጋ ነገር በነፃነት ትኖራለህ ጩና አሜን በል ዘይት አልሸጥክ ጨው አልሸጥክ ምን አለ ባንተ ደ ምን ሰላም እኮ ነው እግዚአብሔር መፍራት ሰላም እስቲ ጩና አሜን በሉ ሌላ ሊይዙአሉ ፖሊሶች አንድ ቤት ገብተው መሳሪያ ሲበዙ ሳይታይ የሰረቀው ሰው የጁን አውጣ ሚስ እንትኑን አታገኙትም በዚህ ልናገር የመጨረሻ ከሰዓት ያንጻል ቴሪ ቀጥልኝ ማጥያተኛ ስትቀኑ እግዚአብሔርን ከመፍራት ወጣላችሁ አጠገባቸው ያለውን ሰው እግዚአብሔርን ከመፍራት እንዳትወጣ በክፉ ሰው አትቅና በሉት ምንም ይኑራችሁ አትቅኑ በለው ምንም ይኑራችሁ አትቅና በሉት ምንም ያርጉ ምንም ይንዱ ምንም ላያቸው ላይ ታይ አትቅና ከዚህ በኋላ ምትቀኑ ሰዎች ካገኘው በጸሎት ነው መቀጠለው ሚጫው ነገር አለ ማለት ነው እንጂ ነው የሆነት ነው መነግራችሁ ራሱ በፕሮቴስታንት ሃይማኖት ውስጥ አሉ በጣም የሚያስቀኑ ኃጢአተኞች አሉ በጣም ደግሞ እንደዚህ አይነት ነገር ስትነግሯቸው ቸርች ይቀይራሉ አለ ምቾት የሚባል ቤተክርስቲያን አለ ብራዘር አቤት you are blessed የሚባል ማለት እዚህ ደግሞ ብራዘር ተመለስ ግን ነገ ይገባል የመመለስ ጥቅሙ የመስተካከል ጥቅሙ ጩና አሜን በል የሚወድ ነው ተመለስ የሚል ለህይወት ያሰበ ነው ተመለስ የሚል ፍጻሜ እንዲያምር ነው ጩና አሜን በል ከዛ አንተ እንደዛ አይነት ቦታ ትሄድና በስማም ኃይለኛ መገለጥ ያለበት ቦታ ቸርች ጀነሚኪ ሲቀጠቅጡኝ የኛ መንቀጠቅጥ ይሻላል አየ ተቀጥቀጠ ነው ሌላ አቃ መጥቶ ነው ሌላ መልክ ምትይዘው የቀጠቀጠ ነገር ነው መልክ የሚያስይዝ ክብር ለኢየሱስ ይሁን ከዛ ቪአይፒ ሼር ይሰጣል በሳምንቱ ፊት ቁጭ ተላል ከዛ ስም ይሰጣል ትንሽ ቆይቶ ቢሾፕ ትባላል ብዙ ጊዜ ነግሬያቸዋለሁ የኔ ልጆች እኔ ባርዶይ ነው ያደኩት አባቴ ያለኛ ነው ትንሽ ነገር ካጠፋው ቀበቶ ነው አሁን እኔ አባቴ እንደዛ ስለሚያደርግ እኔ ራሴ ሲያጠፉ ቀበቶ ነው ኢሚዲየትሊ እንደዛ ነው ያደኩት እና ልጆቼ አሁን ቀበቶ የሚባል ነገር በነገራችን ላይ ከንግግር አልጀምርም እንጂ ነው ማለት ለምን እኔ ማን ዲስከስ አረገኝ ማን አወያየኝ ስለ ጥፋቴ ማን ነገረኝ ሚገርማችሁ አንዳንዴ ያው
በጋራ ነው እኔና ሚስቴ ልጆች መንቀጣው በጣም ሚስቴ ተባባሪ ነች እንደውም አንድ እንትን አለን በቃ እኔ ስቆጣ እሷ እነሱን አታግዝም ቢያንስ እኔና እሷ እኔ ችግር ካለብኝ በግል እናወራለን እንጂ እሷ ጋር ነው መደበቅ እኔ ጋር መተው መደበቅ አይችሉም ግን ብዙ ነው ስለሆነ መቀጣው እሷን ይመርጣሉ እነሱ ምክንያቱም እሷ ትንሽም ቢሆን እንደና ትሪት ታረጋቸዋለች ትሪትመንት ጥሩ ነው ካላስተካከለ ግን መጥፎ ነው ከነ ችግር ትሪት የሚያደርግ ምን ያደርጋል የሚያከከነ ችግር የኔ ብራፍ ተጣሞ እንደዚህ የሚያከሰው ይመረጥ በዚህ በኩል ጅው ያረጋ አንዴ መጨረሻ ቴዲ በቃ መጨረሻ ቀጥልኝ ባክ አጠገባቸው ያለውን ሰው እግዚአብሔርን መፍራት አሪፍ ነገር ነው ባሉት ያብዛል ባሉት እስቲ የተቀበለ ጨዋ አሜን ፕሬዝጋድ ፈጣሪን መፍራት በነገራችን ላይ በጣም ኃይለኛ የሆነ ነገር ብቻ መትፈሩ ከሆነ አስተሳሰባችሁ ልክ አይደለም መልካም የሆነ ነገር መፍራት ጤነኝነት ነው አሜን እንደውም አንድ ነገር መፍራት ያለባችሁ በጣም መልካም ሲሆን ለዚህ ነው ጳውሎስ እኮ የእግዚአብሔርን ትዕግስት ንቃለህን አላቸው እኮ ለሮሜ ሰዎች ትንቃለህ ትዕግስቱ እኮ ሚናቅ አይደለም እንዴት ትንቃለህ ትዕግስቱን ቸርነቱንስ እንዴት ታጣጥላለህ አለለን ወይ ሰዎች እግዚአብሔር እኮ በነገራችን ላይ ታስታውሱ እንደሆነ ሉቃስ 5 ላይ መጥቶ አሳባጡ ጊዜ አሳሳሲዛቸው ጴጥሮስ እኮ መጀመሪያ ያለው ያንን በጎነት ያንን መልካምነት ያጣውን አሳሳሲዛው እኔ ኃጢአተኛ ነኝና ከኔ ተላይ ነው ኢየሱስ እኮ መልካም ያደረገለት ጴጥሮስ ማንነቱን በማየት እንዲስተካከል ነው አንዳንዴ እኮ የእግዚአብሔር መልካምነት ልክ ስለሆነን አይደለም ልክ እንድንሆን ነው ወይ ነው ልክ እንድንስተካከል ነው እግዚአብሔር በዛ ወይ ትሪት የሚያደርገን ወደ ፈለገው መስመር ሊያገባን ነው እንጂ በዛው እንቀጥል አይደለም መልካምነቱ ማስፈሪ ነው ለባርካችሁ ዛሬ ወደዚህ ቦታ የመጣ ሰው የተባረከ ነው አሜን እንዴት እንደመጣችሁ አላቀም እግዚአብሔርም ህዝቡን በፉጨት ጠርቷል ይሄን ሊያሰማው ነው ማለት ነው ብሎ በረ ማለት ነው ብዙ ቸርች አልፈዝ ይገባ ለዚህ ፈልጎ ነው ቴዲ ይኸውላችሁ ሁለተኛ ይሄን ስብከት መልሼ አልደግምም ባጢያተኛ ሰው እንዳትቀኑ እስክትሞቱ እንደውም ማልዱለት ሚስኪኑ ወንድሜ ስላንተ በአመር ላይ ትቢያነስንሽ ይቀመጣለሁ ምንም እንኳን የሚያስቀና ነገር ቢኖር ተቦርቡረ ነው ማየ ብላችሁ መቅናት ነው እንጂ ያለባችሁ ማዘን ነው እንጂ ያለባችሁ አንዳንዶቻችሁ በቃ ከስከስ ነገር አምልኮ ላይ ከስከስ የሆነ ሰው አይታችኋል በቃ ከስከስ ድክም ዝም ብዬ ጌታ ቤት መሮጥ ምንድነው ጥቅሙ ላንተ ጥቅም ግን ምንድነው ምንድነው ሰላም ያለ ፍጡር ነው ና ላይክ ኢት ህይወቴን እንደምወደው አሁን እውነቴን ነው መነግራችሁ ኑሬ እንዴት ስወደው በእውነት በጣም ነው የምወደው በቃ ማልፍበትን ምኖረው ኑሮ ሚስቴን ልጆቼን ያለውበት ነገር በጣም አይ ላይክ ኢት ከዚህ በላይ ካላረገኝ ራሱ ደስታዬን አልችልም ለመሆንም ተንጠራርቻ አልፈልገውም በነገራችን ላይ ያላረገኝን ከሆንኩኝ ኢሚዲየትሊ ነው ደምዛም ይዘኝ በሽተኛ እሱን አንድን ለማድረግ መከራን ተበላል እንዲቆመ እንድትቆማ ፈጠረ እንዲህ ነው የፈጠረ እንዲህ ዳርፈ አንዳንዱ እንዲህ ይሆንና በነገራችን ላይ መጥፎም ነው ብቻህን ስትሆን ወጣ ስትል አንተ ለታርጌት የምትሆነው ተመሳስለ መኖርን የመሰለ ጥሩ ነገር ማብረሰም ማከ እግዚአብሔር አብርሃምን እኮ ባርካለሁ ብሎ ቢጨርስ መጥፎ ነው እባርካለሁ ቢሎ እንዴት ነው የሚኖረው ካልተባረከ ትውልድ ጋር ለበረከት አረጋለሁ ነው ብቻህን ኮንክ ታልቃታለህ ነው ተከፋፍለ ብላ አይነት ነው ቴሪ አምቦሽ ቶሎበል በዚህ ባርኪያችሁ ጨርሳለሁ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር ወይ ስቲከር አሰራለሁ ቀኑን ሙሉ እግዚአብሔርን በመፍራት ኑር የትም ሙቪም ገብተ ፌስቡክም ላይ በነገራችን ላይ አሁን እኔ ፌስቡክ ትውልድ ምለው ትውልድ አለ የፌስቡክ ጄኔሬሽን አለ ብሶቱንም ሚጠላውንም ሰውዬ ምናም የሚያስቀኝ በጣም የማይረባ ነገር ጽፎ ጌታ ይባርካችሁ ብሎ ይዘጋል እዚህ ቤተ ክርስቲያን አንዴ ጸለየች ነበረች ፌስቡክ ላይ አሁን የለችም ጌታ ይባርካት ሰው ፌስቡክ ላይ ምንድነው የሚጸልየው ጌታ ሆይ ምድራችንን ዝም አትበል ብላ ጽፋለች እግዚአብሔር እንደኛ ማህበራዊ ሚዲያ ተጠቃሚ ነው እንዴ
ከዛ ሰማይ ቤት እግዚአብሔር ፌስቡክን ከፈት ሲያደርግ የሷ ፕሮፋይል ይመጣና ጌታ ሆይ እንዴ ተጸልዩዋል እንዴ ፌስቡክ ሚላ አምላክ ነው እንዴት ነው ፌስቡክ ላይ የሚጸልየው ከተጸለየ ተንበርክከ ጓዳ ጌታዊ ማለት ነው እንጂ ያለበት ፌስቡክ እኮ ለኔ ለመጻፍ ነው ለእግዚአብሔር ለመናገር አይደለም ማህበራዊ ግንኙነት ለመጻፍ ነው እንጂ መታረቀው እንዴት ለእግዚአብሔር ዘለ እንዴት አይነት እብደት ሚሳደብ በነገራችን ላይ ሚረክሰው እርከስ ሚሳደበው ይሳደብ የሚለው ፌስቡክ ላይ መስላችኋል አጣተኛ ማለት ሞራሊም እኮ ልክ አይደለም ታውት ስፒሪቹዋሊ ለሉቃስ 18 ላይ እኮ እግዚአብሔርንም ሰውንም የማይፈራ ሰውንም የማይፈር ዳኛ ይላል እቺ ቃል ለኔ መሪ ነች ሁለት ነገር ይጠብቃቸዋል የመጀመሪያው እግዚአብሔርን መፍራት ነው ካልፈራ ግን ሰው ማፈርም ጥሩ ነው ድሮ ጠላ ስንጠጣ ጎረቤቶቻችን ሲመጡ እማማንተና መጡ ብለን እቃን ሰበስብ ነበር እቺም ነገር ጠብቃናለች መንፈሳዊ ሰው እግዚአብሔርን ፈርቶ ይኖራል ፍጥረታዊ ሰው ደግሞ ሰው አፍሮ መኖር ጥሩ ሰው አፍሮ እናንተን አዩኝ እኮ ይባላል እንዴ እንደዛ አይደረግም ይባላል የሰውየው እንኳን መሪው መሯቸው ባይብል የያዙ ሰዎች ወይ ባይብል ጣሉና አንደኛውን ግቡ አሉ ወይ ውጡ አሉ በዚህ ሻሞላ በዚህ ባይብል ምንድነው በእውነት ቫልዩአችን የታለ ሚውይታለኛ ቫልዩ እንዴ ቸርች እኮ የተለየች ነች እንዴ በብዙ እኮ እንቅስቃሴዋ መለየት አለባት በመትሰጠው አስተያየት እኮ መለየት አለባት አስተዋጽኦ እኮ በዚህ ጊዜ ከፍ ያለ እኮ ነው መሆን ያለበት በችግሩ ላይ ችግር ጨማሪ እኮ መሆን የለባትም የመፍትሄው አካል ነው መሆን ያለባት ቸርች ግን በቃ አይምሮአችን አላደገም የእግዚአብሔር ቃል ባይምሮ መታደስ አልለወጠንም ትንንሽ ነገሮችን እያረግን ክርስቲያን ይሆንን ይመስለናል ራሳችን እያጃጃለን ነው ግን በዚህ ልዝጋው በቃ ልባርካችሁ ከልቤ ቴዲ አንበባው የመጨረሻ ነው በእውነት ፍጻሜ ያለህና አቁመው በቃ እግዚአብሔርን መፍራት ፍጻሜ ይሰጣል አሜን ትልቁ እግዚአብሔርን በመፍራት የምታገኙት ሀብት መልካም ፍጻሜ አሜን በቃ ይሄን ስማኝና ጨርሻለሁ ሀብት በምንም ነገር አታገኘው መልካም ፍጻሜ ብዙዎቻችሁ ፓስተር ሚኪ ደበዚሁ ቢጨርስ እግዚአብሔር ቢረዳው እንደምትሉ አስባለሁ እግዚአብሔር ቢረዳው ብትሉ መንገዱ ግን ይሄ ነው እግዚአብሔርም በመፍራት ከኖርኩ አገልግሎቴ በመልካም ፍጻሜ ያልቃል መልካም ፍጻሜ በብዙ በመንቀጥቀጥ ቁጭ በል ወንድሜ ጨርሻለሁ በመንቀጥቀጥ ምናመጣው አይደለም ምኞትም መሆን የለበትም ልጆቻችሁ መልካም ፍጻሜ ላይ እንዲደርሱ ራሳችሁ መልካም ፍጻሜ ላይ የጀመራችሁት ነገር መልካም ፍጻሜ ላይ እንዲደርስ ኢምፖርታንት ነው ይውላችሁ ያለ እግዚአብሔርን መፍራት መልካም ፍጻሜ በፍጹም የለም በፍጹም ነው መነግራችሁ የለም እሺ በዚህ ልምከራችሁ የዮሴፍን ፍጻሜ የወሰነው ጻፉ የዮሴፍ ህልም ብቻ አይደለም ድሪም ብቻ አይደለም ቪዥን ብቻ አይደለም ከላይ ነው ያያውት ስላያ ጨርስም የጶጢፋራ ሚስት ማለፉ ነው ጩና አሜን በሉ የጶጢፋራ ሚስት ወጥመድ ባልፍ ኖሮ ህልም ስላለው መልካም ፍጻሜ እዛው ጶጢፋራ ቤት ከሷ ጋር የተኛና ከሷ ይወልድና ቤቱን ይወርስና አንድ ሴትዮ ቤት ፍጻሜ ይሆን ነበር እዛ ጋር እግዚአብሔር ከወጥመድ ስላሳለፈው እንዴት ኃጢአት እሰራለሁ ስላለ ህልሙ ሲደመር እግዚአብሔር መፍራት መልካም ፍጻሜ ላይ ያደረሰው ድሪም ብቻ አይደለም ዶክተር ማይልስ ባለው ልዝጋው በ13 አመት ያለ አሁን የደረስኩበት ጋር እንደምደርስ ጌታ ሳየኛለ በ13 አመቴ የዓለም አቀፍ መሪዎችን ሰብስቤ እንደማስተምር ጌታ ሳየኛለ በ13 አመቴ ሲኦዎችን ሰብስቤ ስልጠና እንደምሰጥ እግዚአብሔር አሳየኛለ በ13 አመቴ ታላላቅ ሰዎችን ስለ ሊደርሺፕ እንደማስተምር ጌታ ሳየኛለ ከዛ በኋላ እዛ ጋር ለመድረስ በጥንቃቄ መኖር እንዳለብኝ ገባኛል ከዛ አንድ ሰው መንገድ ላይ ያገኝና አንድ ቀን እንጠጣለኛል እንጠጣ ሲለኝ የመጣብኝ ድሪሜ ነው አለ ድሪም ያለው ሰው ያልሆነ ነገር ሲሰራ ድሪሙን ያስታውሳል ከዛ እሱን አላረኩም ለምን ለፍጻሜ ስላሰብኳል እንደፈለግን ሆነን መልካም ፍጻሜ ላይ አንደርስ መንገድ ላይ ነው መንቀረው መሃል ላይ ነው መንቀረው ስንት ጊዜ አጥፍተ ጉልበት አጥፍተ ዘመን አጥፍተ ያልሆነ ቦታ መቅረት ያሳዝናል ስንት ነገር ኢንቨስት አድርገ
በቀረ 19 ዓመት እኮ ነው እዚህ ቸርች ውስጥ የኖርኩት እድሜን እንዳታስቡት እንጂ አያቤት ይያለው ነው ይሄን ቸርች የጀመርኩት ኦልሞስት አያም ያንን ቸርች ሲጀምር አሁን ብዙ ዘመን ያልፏል ይሄም ያክል ጊዜ ያቃጠልኩበትን ነገር ሳሙኤል ላይ የምቆምበት ከሆነ ዋይ ኖት ለምን ይሄን ሁሉ ጊዜ ያቃጠልኩ ለምን ይሄን ጉልበት አቃጠልኩ ካልጨረስን ለምን ጀመረን ማል ላይ ከቆምን ለምን ጀመረን መልካም ፍጻሜ ላይ ካልደረሰን እግዚአብሔር ያየልን ላይ ካልደረሰን መንገዱ ግን ብልጠት አይደለም እግዚአብሔርን መፍራት አንዳንድ አገልጋዮችን በመክራቸው ቁጭ አድርጌ በብልጠት መልካም ፍጻሜ ላይ የሚደርሱ የሚመስላቸው ሞኞች ሰይጣን አይምሮአቸው ላይ ብልጠት ዘርቶ ቺት ያያረጋቸው ያሉ ሰዎች አሉ ምንም አትሆኑ ምንም ወገኖቼ በዚህ ልናገር ኤሊንም የፈጠረ እግዚአብሔር ነው ጥንቸልንም የፈጠረ እግዚአብሔር ነው አንድ ቀን አብረው ተለቀቁ አሉ ኤሊና ጥንቸል በጣም ፈጣነች ሮጠችና በፍጥነቷ መጨረሻ ደረሰች ኤሊ ደግሞ በእድሜዋ እዛ መጨረሻ ደረሰች አሉ ለኤሊ እድሜ የሰጠ እግዚአብሔር ለጥንቸል ፍጥነት ሰጥቷል እግዚአብሔር አንዳንዴ እናንተ የሆነ ቦታ እንድትደርሱ ለራሳችሁ የራሳችሁን ታለሰቷል የማንንም መንገድ እናንተ መንገድ አይደለም ፈሪያ እግዚአብሔር ግን መልካም ፍጻሜ ላይ ያደርሳችኋል አጠገባችሁ ያለውን ሰው ጨብጡት የመጨረሻ መልካም ፍጻሜ ላይ መደርሰው በሉልኝ ፍጻሜ የሚኖርህ በሉት ያማረ ፍጻሜ ላይ የምትደርሰው በሉት እግዚአብሔርን በመፍራት ስትኖር ብቻ ነው እየፈራ አገልግሎ በሉት እየፈራ ስራ እየፈራ ኑር እየፈራ ተመላለስ የሚሰጥህ ሀብት አለ እግዚአብሔርን መፍራት የሚሰጥ ትልቅ ሀብት አለ እሱም በሉት መልካም ፍጻሜ ይባላል በዚህ ልዝጋው እሺ አጨብጭቡና በዚህ ልዝጋው አንድ ነገር ነው መናገር አጥያተኞች ገንዘብ አያገኙም አይልም ባይብል ሀብት አይኖራቸውም አይልም የአጥያተኞችን መጨረሻ ነው ባይብል የሚያስቀምጥላችሁ ፍጻሜያቸው ያማረ አይደለም ነው የሚላችሁ የብዙ ነገር መመዘኛው ፍጻሜ ነው ዛሬ ያለበት ሁኔታ አይደለም አጀማመር አይደለም አፈጻጸም ነው እሱን ደግሞ የሚወስድ ለምሳሌ የፈለገ አጥያተኛው ይዱና ወሰዱ እንደውም እንግሊዘኛው የሚለው አጥያተኛ ከፍጻሜው ጋር አይገናኝም ከቶፍ ይሆናል ይቆረጣል መሃል ላይ ይቀራል ነው የሚለው ያ ግን እግዚአብሔርን የሚፈራው ሰው ይደርሳል ዊሽ አረጋችሁ የዛሬ 20 እና 25 ዓመት እግዚአብሔር ያየልን መልካም ፍጻሜ ላይ ደርሰን ግን መልካም ፍጻሜ የምኞት ውጤት አይደለም ያካሄድ ውጤት ነው አካሄዳችሁ የፈራችሁ ከኖራችሁ ጅማሬያችሁ በመልካም ፍጻሜ ይደመደማል በመልእክቱ ለተባረካችሁ እናምናለን እንግዲህ በፌስቡካችን በመግባት አድራሻችን እዛ ላይ ይገኛል ኮንታክት እንድታደርጉ እንደገና በዩቲዩብ ቻናላችን ገብታችሁ ሰብስክራይብ እንድታደርጉ ሌሎች ሼር እንድታደርጉ እናሳስባለን ስለዚህ በስልክም በኢሜልም በተለያየ መንገድ ልታገኙ ትችላላችሁ እኛ እናንተ ለማገልገል ጊዜ ዝግጁ ነን ሌሎች ትምህርቶችን እንለቅላችኋለን እንግዲህ ከእናንተ አስተያየት እንፈልጋለን ፊድባክ እግዚአብሔር ይባርካችሁ